አላማሽ ይሄ ነበረ እኮ ድሮም አላማሽ ይሄ ነበረ። ተሳካልሽ አይደል? ተሳካልሽ ተሳካልሽ አላማሽ አይደል? ይቺ ነበር አላማሽ። ግን ያው ሴት ልጅ ሁነን በሴት ልጅ ላይ የምንጨክን ሰዎች በጣም ከባዶች ነን እውነት ለመናገርና እሷን ከአብርሽ ባይ ባይ አስባልሽ አለያየሽ ሩታን። ከዛም በኋላ አንቺ ከሱ ጋር ፈታ ዘና ትያለሽ አይደል? አይ እኛ እኮ አይምሮ የተሰጠን እንዲናስብ ነበር እውነት ለመናገር። እንደዛ ከሆነ እኮ ከእንሰሶች ተለይተን መቼም እኛ ሰው ናቸው የምንባለው ስለምናስብ ነው አይደል? እውነት ለመናገር እና እንደዛ ቁመን ማሰብ ትተናል ብዬ ነው የማስበው፣ እንዳየሁት ከሆነ በዚች ልጅ ማለት ነው። እና በጣም ነው የተገረምኩት ዛሬ ያየሁት ነገር፣ የእውነት ዛሬ ያየሁት ነገር በጣም የሚገርም ነው። የሚገርም ማለት ነው። አንቺ ሳቂ ተፈነቅነቂ፣ ችግር የለውም እሺ፣ ነገ ታያለሽ፣ አይቀርልሽ አንቺም ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ። ለምን ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አዲስ ቪዲዮ ያለ ቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት እና ለዚችም አድርሱልኝ ይሄን ቪዲዮ ማለት ነው። ዛሬ ይሄን ቪዲዮ ለሄርሚላ የምትባል ልጅ አድርሱልኝ እስኪ። አቤት ፈገግታሽ፣ አቤት ፈገግታሽ። አላማሽ ተሳክቶልሽ ነው ለካ እንደዚህ ፈገግ ያልሽው። ያሰብሽው ሆኖልሽ ነው አለካ እንደዚህ ፈገግ ያልሽው። ዛሬ ያያችሁት እንግዲህ አይታችሁታል ብዬ አስባለሁ። ይሄ ነው ማለት አልችልም፣ ግን እንዲያው ቆም ብለን ብናስብ እላለሁ። ቆም ብለን እንዲያው ብናስብ እንዲያው የእውነቴን ነው የምላችሁ። ማለት የሆነ ነገር ለኛ አይምሮ የተሰጠን እንዲናስብ ስለሆነ እንዲያው ቆም ብለን ብናስብ ባይነኝ። የኔ ይቺ ልጅ እያደር ሊገባት ይሆናል ብዬ አስባለሁ። አሁን ላይ ግን ምንም እየገባት አይደለም ወይስ አላቅም፣ ብቻ ምንም እየገባት አይደለም። እኔ እንደሷ በሆን አብርሽና ሩታ እንደዛ አንዴ እንትን ሆነውብኝ ወደ ሚዲያ በቃ አለለም እውነት ለመናገር። እሷ ግን እናቴ በየቦታው ታያችኋት እንግዲህ የሚገርም ነው በጣም ማለት ነው። እና ሩታ ነገ እውነት ለመናገር ደስተኛ ትሆናለች፣ ችግር የለውም ለጊዜው ነው እንጂ ግን እንደዚህ ለማንኛችሁም ቢሆን ትምህርት ይሆናችሁ ብዬ አስባለሁ። ባለትዳር ሆናችሁ ከባላችሁ ጋር የሴት ጓደኛ ስትኖር ጥሩ እንዳልሆነ ሁላችሁም ትምህርት ልትወስዱ ይገባል። ምንም ብትሆን ማለት ነው። የምሬ ነው የምላችሁ። ምንም ብትሆን ምንም አያስፈልግም፣ በቃ አያስፈልግም በይነኝ። እንዲሁም ሴት ልጅ የወንድ ጓደኛ ሲኖራት ይሻላል በይነኝ። አሁን እንኳን ወንድ ልጅ የሴት ጓደኛ ሲኖር ጥሩ አይደለም። ሴት ልጅ ቢሆን ወንድ ልጅ ጓደኛው ቢሆን እንደዚህ እንትን የምትል አይደለችም ሴት ልጅ ባይነኝ። እንደኔ እና ከዚህ ነገር ተጠበቁላችኋለሁ በዚህ አጋጣሚ ማለት ነው። በዚች በሴት ልጅ ሰበብ ብዬ ልናገር ብዬ ነው እውነት ለመናገርና ከእንደዚህ አይነት ነገር ሁላችሁም ተጠበቁ። ምንም አይሰራም። በቃ የእውነቴን ነው የምላችሁ። ሲጀመር ይሄ ሚዲያ እያለ ከባድ ነው ሲጀመር። አሁን ላይ ትዳር እውነት ለመናገር በጣም ይከብዳል ትዳር አሁን ላይ እውነት ስነግራችሁ ማለት ነው። እና ብቻ ፈጣሪ ይርዳን፣ ይህንን ነው የምለው። ሁላችንም ፈጣሪ አምላክ ይርዳን፣ ፈጣሪ ይርዳን። እና ከቻላችሁ ሁላችሁም ለባላችሁ ታማኝ ሆኑ። ታማኝ ሆናችሁለት ይሄድ